ሰላም እንደና መጣችሁ። የሚስተር ሽማግሌ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰሞኑን የዩኬ ሳይንቲስቶች ፀሐይን ለማደብዘዝ እና ፀሐይን ለመቆጣጠር ጥረት እያደረጉ ነው። በዚህም ፕሮጀክት የሳይንስ ሊቃውንቱ የፀሐይን ብርሃንን ለመቀነስ በተመሳሳይ የምድር ሙቀትን እንቆጣጠራለን ብለው ያስባሉ። ከፀሐይ የሚመጣው ብርሃን በቀጥታ መሬት ላይ ማረፍ የለበትም። ይልቁንም በአየር ላይ ከሰማይ ላይ ተንጸባርቆ ወደኋላ እንዲመለስ ለማድረግ አስበዋል። እንዲህ ካደረጉ በምድር ላይ ምንም አይነት ወቅታዊ ለውጦች አይኖሩም። ለዚህም የዩኬ ሳይንቲስቶች ማረጋገጫ እንዳገኙ ተናግረዋል። የብሪታንያ መንግስትም ለዚህ ፕሮጀክት 50 ሚሊዮን ፓውንድ ድጋፍ ለማድረግ አቅዷል። ሳይንቲስቶች የሚያንጸባርቁ የደመና ቅንጣቶችን ወደ ከባቢ አየር ማስጀመር ወይም ደመናን የበለጠ ብሩህ ለማድረግ የባህር ውሃ ርጭትን ጨምሮ እንደ ሙቀት አማቂ ብርድ ልብሶች ሆኖ የሚያገለግሉትን ተፈጥሯዊ የሰረሰር ደመናዎችን መቀነስ ያካትታል። ይህም ከተሳካ ያነሰ የፀሐይ ብርሃን ወደ ምድር ገጽ ይደርሳል እና በምላሹ የምድርን ገጽ ለጊዜው እንደሚያቀዘቅዝ ተናግረዋል። ይህም የሚሆነው በአሁኑ ጊዜ ቁጥጥር በሚደረግበት አካባቢ ውስጥ ይሆናል። ነገር ግን ይህ ከተሳካ በመላው ዓለም ውስጥ ፀሐይን መጋረድ ይፈልጋሉ። ቀደም ሲል ሰማዩን ስትመለከቱ ኩልል ያለ ሰማያዊና ደመናዎች ይታዩ ነበር። የሚያምር ሰማይ እናይ ነበር። ከቅርብ ጊዜ ወዲህ ግን ወደ ሰማይ ስትመለከቱ ካስተዋሉ አንዳንድ መስመሮችን ታያላችሁ እና እነዚህ ምን አይነት ደመናዎች ናቸው ብለውም አስበው ሊሆን ይችላል። እነዚህን መስመሮች ተመልከቱ። ቀድሞውኑ የፀሐይን ሙቀት ለመቀነስ ኬሚካሎችን ወደ አየር ላይ ይለቁ ነበር። ይህም መሬትን ከመጠን በላይ ማቆም ነበረበት፣ ምክንያቱም ይህንን መጀመሪያ በድብቅ እያደረጉት ነበር። አሁን ግን ዩኬ ራሷ ይህንን በግልጽ እየተናገረች ነው። የዩኬ መንግስት የዚህን ዓለም ጌታ እኛ ነን እያሉ የአየር ሁኔታውን በተመለከተ ሙከራዎችን እያደረጉ ይገኛሉ። እየታየ ያለውም ለውጥም ሊቆም እንደሚችል እየተናገሩ። አሁን ፀሐይን ለምንድን ነው የሚያግዱት? ይህስ ምን ጉዳት ሊያስከትል ይችላል? ይህንን መቼም ቢሆን የዓለም መንግስታት አይነግሩትም። ምን ሊፈጠር እንደሚችል አንድ በአንድ በዚህ ቪዲዮ ላይ እንመለከታለን። ፀሐይ ከደበዘዘች ፈጣንና ከባድ መዘዙ እጽዋቶች ፎቶሲንቴሲስን ማግኘት ያቆማሉ። ይህም ተክሎችን ወደ ሞት ይመራቸዋል። የሰው ልጅን ጨምሮም በአጠቃላይ የምግብ ሰንሰለት ዲክላይን ያደርጋል። ይህም የሰው ልጅንና እንስሳቶችን ለከፍተኛ ረሃብ ያጋልጣቸዋል። ይህ ጊዜ ከእግዚአብሔር የመጣ ተፈጥሯዊ ቁጣ አይደለም። ይልቁንም የሰው ልጅ ራሱ የአየር ንብረት ለውጥን ለመቆጣጠር በገዛ እጁ ፀሐይን ለማደብዘዝ የፈጠረው አደገኛ ነገር ነው። ይህ ብቻ አይደለም። በተጨማሪ ሰዎች በቫይታሚን ዲ እጥረት ይሰቃያሉ። ከፍተኛ የሙቀት ለውጥ ያጋጥማቸዋል። ሰዎች ቫይታሚን ዲን የሚያገኙት በዋናነት ለፀሐይ ብርሃን በመጋለጥ ሲሆን ይህም በቆዳ ውስጥ እንዲመረት ያደርጋል። የደበዘዘ ፀሐይ የቫይታሚን ዲ ምርትን በእጅጉ ይቀንሳል። ይህም ወደ ሰፊ እጥረት እና ተያያዥ የጤና ችግሮች ያስከትላል። ለምሳሌ በልጆች ላይ ሪኬትስ ወይም የአጥንት መቀንጨር ያስከትላል። በአዋቂዎች ላይ ደግሞ አስቲዮማላሲያን እና በሌሎች በሽታዎች የመጋለጥ እድልን ይጨምራል። በቅርቡ በዓለም ላይ የተፈጠረውን በሽታ አስታውሱ። በሽታን የመከላከል አቅማቸው ጥሩ የሆኑ ሰዎች በበሽታ ቢያዙም መታገል ችለዋል። አካላቸውም ከቫይረሱ ጋር በመታገል መልሰው ማገገም ችለዋል። በሽታን የመከላከል አቅማቸው የተዳከሙ ትላልቅ ሰዎች ደግሞ በቫይረሱ ከተያዙ የመሞት እድላቸው በጣም ሰፊ ነበር። ከዚህ በኋላ ይህ ፕሮጀክት ተግባራዊ የሚደረግ ከሆነ የሰው ልጅ በሽታን የመከላከል አቅሙ ላይ በቀጥታ ተጽዕኖ ይኖረዋል። ይህ ማለት አዲስ በሽታ ከመጣ ሰውነታችን አስቀድሞ ሊዘጋጅና ሊዋጋው አይችልም እና እነዚህ ሰዎች የሚፈልጉት ይህንን ነው። አሁን ከዚህ የበለጠ ትልቅ እቅድ አለ። አብዛኞቻችሁ የምታውቁት ሲምፕሰን የሚባለው የካርቶን ፊልም ፀሐይ እንደሚጋርዳት ቀድሞ አሳይተውናል። ይህም በቅርብ ጊዜ ውስጥ እንደሚሆን ይናገራል። እነዚህ ሰዎች ምን እያሰቡ ነው? ትንበያን ይላሉ። ነገር ግን ምንም አይነት ትንበያ የሚባል ነገር የለም። ሁሉም ነገር እቅዶች ናቸው። ይህንን ስራ አንድ በአንድ እየሰሩት ይገኛሉ። ይህ በሲምፕሰን ካርቶን ውስጥ ያለው ትዕይንት ነው። በዚህ ምዕራፍ 6 ኤፒሶድ 25 ላይ ሚስተር በርን ኤቪል የሆነ ካራክተር ወይም ክፉ የሆነ ካራክተር የሚጫወት ሲሆን በዚህም ውስጥ ፀሐይን ስለማጋረድ እያወራ ተሰሙታላችሁ። በዚህ ክፍል ላይ ሚስተር በርን እንደ ቢልጌት ያሳያል። ከዚህ ጀርባ ያለው ሰው ምክንያቱም ቢልጌት ነው። Sir, you've certainly vanquished all your enemies. You must be very proud. No, not while my greatest nemesis still provides our customers with free light, heat and energy. ዩኬ ሰሞኑን በጂኦ ኢንጂነሪንግ ምርምር ፀሐይን ለማደብዘዝ የጀመረችው ፕሮጀክት ሚስተር በርን በሲምፕሰን ውስጥ ካቀረቡት እቅድ ጋር በገሃዱ ዓለም ውስጥ ተመሳሳይ ነው። የሚስተር በርንስ ስግብግብነትና ክፋት ለደንበኞቻቸው ከፀሐይ የሚያገኙትን ፍሪ ላይት፣ ሂት፣ ኢነርጂን
ተፈጥሮ በነፃ ፕሮቫይድ በማድረጓ ደስተኛ እንዳልሆነና This enemy, the sun. በዚህ ምክንያት ፀሐይን ጠላት አድርጎ ይጠራታል። የሰው ልጅም ከጥንት ጀምሮ ፀሐይን ለማጥፋት እንደሚናፍቅ ይናገራል። ይህ ማለት በነፃ የምናገኘውን የፀሐይ ኃይል በማጥፋት ደንበኞቻቸውን ማስከፈል ይፈልጋሉ። Since the beginning of time, man has yearned to destroy the sun. I will do the next best thing. Block it out. Imagine it, Smithers. But, sir, every plant and tree will die. And you will fall into life. ተፈጥሮና የህዝብ ጥቅምን ወደ ግል ቁጥጥር የሚያደርጉበት ያልተረጋገጠ ኃይል መፍጠር ይፈልጋሉ። Now! One last question. Have you ever seen the sun set at 3 p.m.? Take one last look at the sun, Springfield. አሁን የሚያስፈራው ነገር በ2025 ይህንን ፍላጎት በእውነተኛ ህይወት ውስጥ እያየ ነው። በዩኬ የገንዘብ ድጋፍ የተደረገላቸው ሳይንቲስቶች በጂኦ ኢንጂነሪንግ ፀሐይን ለማደብዘዝ ሀሳብ አቅርቧል። ስለዚህ ሚስተር በርንስ ከጥንት ዘመን ጀምሮ የሰው ልጅ ፀሐይን ለማጥፋት ይናፍቅ እንደነበር ተናግሯል። ይገርማል። ይህ አሁን ከባድ ሳይንሳዊ ክርክር እየሆነ ነው። በንጽጽር እንመልከተው። ነገር ግን በቅድሚያ መረዳት ያለባችሁ መንግስት እውነታውን አይነግራችሁም። ከዚህ ጀርባ ያለውን የተደበቀውን ሚስጥር በሲምፕሰን እቅድ ላይ በግልጽ ተቀምጦልናል። ሲምፕሰን ላይ ያለው የሚስተር በርን ፕላን እና ሰሞኑን በዩኬ ሳይንቲስቶች የወጣውን የጂኦ ኢንጂነሪንግ ፕላን እያነጻጸረን እንመልከተው። የመጀመሪያው የሲምፕሰን የሚስተር በርን ፕላን ብሎክ ዘ ሰን ወይም ፀሐይን ማገድ። እንግዲህ በተመሳሳይ የዩኬ ሳይንቲስቶች ዲም ሰንላይት ሪዲዩስ ግሎባል ቴምፕሬቸር ይላሉ። የዓለም ሙቀት መጠንን ለመቀነስ የፀሐይ ብርሃንን ማዳከም ብሎ አስቀምጠዋል። ፀሐይን ማገድ የፈለጉበትን ከመጋረጃው ጀርባ ያለው ሚስጥር ደግሞ በሲምፕሰን ላይ የተቀመጠውን እቅድ በዝርዝር ታያላችሁ። ሁለተኛው ሞቲቬትድ ባይ ግሪድ ኤንድ ኮንትሮል፣ እንግዲህ በስግብግብነትና ሁሉን ነገር ለመቆጣጠር የተነሳ ይህን ያደርጋሉ። የዩኬ ሳይንቲስቶች ምን ይላሉ? ሞቲቬትድ ባይ ክላይሜት ክራይሲስ፣ በአየር ንብረት ቀውስ የተነሳ ይህን እንደሚያደርጉ ያስቀምጣሉ። ሶስተኛው ኖ ሪጋርድስ ፎር ኔቸር ኦር ፒፕል፣ ተፈጥሮና ሰው ምንም አይነት ግምት ውስጥ አልገባም። በጂኦ ኢንጂነሪንግ በዩኬ ሳይንቲስቶች ውስጥ የተቀመጠው እቅድ ደግሞ ሳይንቲስት ኤንድ ዴቪድ ሪስክ ኤቲክስ ይላሉ። ስለ ስጋቶችና ስለ ስነ ምግባር እየተከራከሩ እንደሆነ ያስቀምጣሉ። እንግዲህ በድብቅ ተፈጽሟል ሲምፕሰን ላይ። እዚህ ጋር ደግሞ በመንግስት ገንዘብ ድጋፍ እየተደረገ ነው፣ በህዝብ ዘንድም ንግግሮች እየተደረጉ እንደሆነ አስቀምጠዋል። እንግዲህ ተመልከቱ። እዚህ ጋርም እዚህ ሲል ላይም ተመልከቱ። ረዳቱ የበርን ረዳት በዚህ ምክንያት ሁሉም በፕላኔቶቻችን ላይ ያሉ ዛፎች እንደሚሞቱ ይነግረዋል። ለዚህ ግድ እንደሌለው ነበር የመለሰለት። ታዲያ ከዚህ በስተጀርባ ያለው ማን ነው? ከዚህ ጀርባ ያለው ሰው ቢልጌት ነው። ቢልጌት ቀድሞውንም የአሜሪካ ትልቅ የእርሻ መሬት ባለቤት ሆኗል። ከ4 ዓመት በፊት የወጣውን ይህንን ጽሑፍ ማንበብ ይችላሉ። ይህ ደግሞ በቢልጌት የገንዘብ ድጋፍ የሚደረግለት በአየር ላይ የሚወጣውን ካርበን ዳይኦክሳይድ መጥተው ከመሬት በታች እየቀበሩት ነው። አሁን ካርበን ዳይኦክሳይድን ከአየር ለምን ያስወግዳሉ? ምክንያቱም ካርበን ዳይኦክሳይድ ለተክሎችና ለደኖች መሰረታዊ ምግብ ነው። በተለይ ፎቶሲንቴሲስ ተክሎች ካርበንን ይጠቀማሉ። እነዚህም የሚያመነጩት ግሉኮስ አማካኝነት ለእድገታቸው የእጽዋት ኃይል ምንጭ ሆነው ያገለግላሉ። ይህ ማለት በዚህ ምክንያት ኦክሲጅን በአየር ውስጥ አለ ማለት ነው። ዛፎች ወይም እጽዋቶችን ቢሞቱ ግን ኦክሲጅን ይቀንሳል። አሁን ለምን ካርበን ዳይኦክሳይድ ከመሬት በታች መውሰድ አስፈለጋቸው? ይህ የሆነበት ምክንያት በድብቁ ለራሳቸው ከመሬት በታች ከተሞችን እየገነቡ ነው። ስለዚህም ሁሉም ተክሎች ከመሬት በታች ለማሳደግ ይህንን እየሰሩ ይገኛሉ። ከመሬት በላይ ያሉ ተክሎችም ሰብሎች ምርታቸው ይቀንሳል። ይህን የሰው ልጅ ምግቡን ከየት ያመጣል? ተመልከቱ። ለዚህም አስቀድመው ዝግጅት ተደርጎላቸዋል። በላብራቶሪ የተመረቱ የውሸት ስጋና በላብራቶሪ የበቀለ ምግብ ለሰዎች ይሰጣል። አሁን ግልጽ ይመስለኛል። አንዳንድ ሰዎች አይ እኛ ራሳችን ምግቡን እናመርታለን ይላሉ። እኔ ራሴ የአትክልት ስፍራውን እሰራለሁ ልትሉ ትችላላችሁ። የመጀመሪያው የሰብሎችና የአትክልት ዘሮች ሙሉ በሙሉ በእነሱ ቁጥጥር ስር ለማስገባት ገበሬው ለዘመናት ከምርቱ ለዘር እየቀነሰ ያስቀመጠውን ችግኝ በማጥፋት በራሳቸው ቁጥጥር ውስጥ እንዲገባ አድርገውታል። ይህ ስራ ኦልሞስት ከ90% በላይ በዓለም ላይ ተጠናቋል። ሁለተኛው ደግሞ ፀሐይ ከደበዘዘች ለአትክልቱና ለሰብሉ የሚሆን ከፀሐይ የሚያገኙት በቂ ብርሃን አይኖርም። ስለዚህ እንዴት ማምረት ይችላሉ? ማናት ያወጣውን አንድ ዜና ላሳያችሁ። የሰው ልጆች ከመቼውም ጊዜ በበለጠ አሁን ላይ ደካማ ሆነዋል። ለዚህም 6 ምልክቶች ብሎ አስቀምጠዋል። ዓላማቸው ሰውን ማዳከም ነው። ምክንያቱም በጣም ደካሞች ከሆንን እነሱ ላይ ማንም አይነሳባቸው። የአሜሪካን ወቅታዊ ሁኔታ ማስታወስ ይችላሉ።
ስለዚህም ሄንሪ ኪሲንጀር የጻፈውን ጽሑፍ ተመልከቱ። ኮንትሮልስ ኦይል ኤንድ ዩ ኮንትሮል ኔሽንስ፣ ኮንትሮል ፉድ ኤንድ ዩ ኮንትሮል ዘ ፒፕል ይለናል። እንግዲህ ዘይትን ከተቆጣጠሩ ሀገራትን፣ ማህበረሰብን መቆጣጠር ይችላሉ። ምግብን ከተቆጣጠሩ ደግሞ ህዝብን መቆጣጠር ይችላሉ። እንግዲህ ይህ ማለት አሁን በሚሰሩት ስራ የዓለምን ህዝብ በምግብ መቆጣጠር ይችላሉ ማለት ነው። ሁልጊዜ ማስታወስ ያለቦት ጠንካሮች ደካሞችን ገዝተዋል እና ያንን ኃይለኛ የተቆጣጠረን ነገር ለማሸነፍ የበለጠ ጠንካራ መሆን አለብን። ስለዚህ ሁሌም በእነርሱ ቁጥጥር ውስጥ እንድትሆን፣ ደካማ እንድትሆንና ሁሌም የእነሱን እጅ እንድትጠብቅ ነው የሚፈልጉት። ስለዚህም ደግሞ ግልጽ አድርጎ የሚነግረን አንድ ፊልም ተሰርቷል። የፊልሙ ርዕስ ስኖፒየርሰር ይባላል። ይህንን ፊልም ካላየው እንድታየው እመክራለሁ። በዚህ ሴራ ምክንያት ይህንን ፊልም ማየት አለቡት። ምን አይነት ሚስጥር እንዳለው በውስጥ ተነግሮታል። ስኖፒየርስ የዓለም ሙቀት መጨመርን ለመዋጋት ባደረጉት ሙከራ ባለመሳካቱ ፀሐይ ተዘግታለች። ይህም ወደ አስከፊ የአየር ንብረት ለውጥና አዲስ የበረዶ ዘመን ይጀምራል። በፊልሙ ውስጥ ያሉ ሳይንቲስቶች ምድርን ለማቀዝቀዝ CW7 የተባሉ ኬሚካሎችን ወደ ከባቢ አየር አስገቡ። ነገር ግን ይህ ፕላኔቷን የቀዘቀዘ ምድረ በዳ እንድትሆን አድርጓታል። የሙቀት መጠኑ በዓለም ዙሪያ ይጠፋል። ይህ ምድርን ለመኖሪያነት እንዳይመች የሚያደርግና ሕይወት ያለው ነገር ሁሉ እንዲገደል ወይም እንዲሞቱ ያደርጋቸዋል። የቀሩት የሰው ልጆችም ከዚህ አደጋ ለመትረፍ ማለቂያ በሌለው በዓመት 360 ቀን በማይቆም ትልቅ ባቡር ውስጥ ተሳፍረው በሕይወት ይተርፋሉ። ሙቀቱ የሚመነጨው ባቡሩ በተንቀሳቀሰ ቁጥር እንግዲህ ሙቀቱ የሚመነጨው በእሱ ሞተር ነው። ይህ ምናባዊ ተረት ሊመስል ይችላል። ነገር ግን በመሬት የአየር ንብረት ስርዓቶች ውስጥ መጠነ ሰፊ ጣልቃ ገብነቶች ስላሉ አደጋዎቹ እውነተኛ ሳይንሳዊ ክርክሮችን ያንጸባርቃሉ። በዚህ ባቡር ውስጥ ድሆች ታይሊዎች በመባል የሚጠሩ ሲሆን ምንም መብት የላቸው። ምግብ እንዲበሉ ትሎች ይሰጧቸው ነበር። ወደ ሪያሊቲው ስንመጣ ደግሞ ቢልጌት ራሱ ትሎችን ይብሉ ብሎ ተናግሯል። እንግዲህ በባቡር ውስጥ ነፍሳትን ይሰጧቸው ነበር። አሳ ማጥመድ ይቻል ነበር። ነገር ግን በዚያ ዙሪያ በባቡር ውስጥ ያለው ነገር ሁሉ ለሀብታሞች ነው የሚሰጠው። ድሆች ግን ነፍሳትን መብላት ነበረባቸው። ስለዚህ ይህ ዜና ለዚህ እውነታ ማረጋገጫ ነው ብዬ አስባለሁ። ለሰይጣን ካልሰገድክ፣ ሰይጣንን የማትሰሙ ከሆነ ዲያብሎስ እንድትኖሩ አይፈቅድላችሁም። በተንፈስ እንኳን አይችሉም። ሁሉንም የፈጠረው አምላክ ግን አንድ ነው። በክፉም በደጉም ላይ ሳያዳላ ፀሐዩን ያበራል። እሱን እንኳን ብትክዱ ባታመልኩት ራሱ አይከለክሏችሁም። በዓለም ላይ እንዲህ የሚሉ ብዙ ሰዎች አሉ፣ እግዚአብሔር የለም ይላሉ። ነገር ግን ይህን የመጽሐፍ ቅዱስ ክፍል አስተውል። በማቴዎስ ወንጌል ምዕራፍ 5 ቁጥር 44 እስከ 45 ላይ እግዚአብሔር በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃን በኃጢአተኞችም ላይ ዝናቡን ያዘንባልና ውሃን በነፃ ይሰጠናል እና ለመተንፈስ የሚረዳን ነፃ አየር ይሰራል። ነገር ግን ይህ ሁሉ የሆነ እነዚህ ሰዎች የሰይጣን ልጆች ናቸው። እንግዲህ ፈጣሪ ነፃ ምርጫ ሰጥቶናል። የእንግሊዝ መንግስትም ለሳይንቲስቶቹ 50 ሚሊዮን ፓውንድ ፈንድራይዚንግ አድርጎ ፀሐይን ለመጋረድ ኤክስፐሪመንት እያደረጉ ነው። ከተሳካ በመጀመሪያ በዩኬ ውስጥ ፀሐይን ይጋርዳሉ። ከዚያም ቀስ በቀስ በዓለም ላይ ይከናወናል። ምክንያቱም በዓለም አቀፍ ደረጃ ፀሐይን የሚከለክለው ይህ የቢልጌት እቅድ ነበር። በዛሬው ቪዲዮ ላይ የነበረን ቆይታ እዚህ ጋር እናበቃለን። ከዚህ በኋላ የምንሰራቸውን ቪዲዮዎች በቀላሉ ለማግኘት ሰብስክራይብ ማድረግዎን እንዳይረሱ። ይህ የሽማግሌ ጥቅሎች የዩቲዩብ ቻናል ነው።